ስፖርት በዚህ ክረምት ልጀምሩ እያሰባችሁ ከሆነ ብዙ ሰዎች የሚሳሳቱት ስህተት አለ እና ደግሞ እናንተ ያንን ስህተት አርማችሁ ያቺን የምታገኟትን አሁን ስፖርት የምትሰሩባትን ጊዜ በአግባቡ ተጠቅማችሁ ቢግነርስ የሚባለውን ጊዜ የስፖርት ሲጀምሩ ቢግነርስ የሚባለውን ጊዜ በኦፕቲማል በሆነ መንገድ ተጠቅማችሁት አሪፍ የሆነ መስል ማስ እንድትገነቡ ጡንቻ እንድትገነቡ በዚህ ቪዲዮ የማይሆን ስህተቶች እንዳሰሩ እና ደግሞ የሚኖራችሁን የስፖርቱን ጆርኒ በጣም ኦፕቲማል እና በቃ አሪፍ ጡንቻ እንድትገነቡ ሊረዳችሁ የሚችል ነገር ነው። ቀጥታ ወደ ቪዲዮ እንገባለን። ስፖርት መጀመሪያ የምንጀምረው ከምንድነው? ስፖርት ላይ መስራት የሌለባችሁ ስህተቶች ናቸው። ስፖርት ላይ ሲጀምሩ መስራት ከሌለባችሁ ስህተቶች ስንጀምር አንደኛው አለመጀመር። ብዙ ሰው ክረምቱን ይጠብቃል ወይ ደግሞ የሆነች ጊዜ እስኪመቻችለት ይጠብቅና ልክ ያ ጊዜ ሲመጣ ሌላ ምክንያት አሳዶ አይጀምር። ቤዚክሊ አሁን እናንተ ስፖርቱን ኦፕቲማል ለማድረግ መጀመሪያ ስፖርቱን መጀመር ነው ያለባችሁ። ለምን ብዙ ሰዎች እዚህ ጋር ስለሆነ ወደ ኋላ የሚቀሩት መጀመሪያ እሱን አድሬስ ማድረግ አለብን። ስፖርቱን ጀምሩት። ያሰባችሁበት ከሆነ ይሄንን ሐሳብ ይሄንን ቪዲዮ ያገኛችሁት ስፖርቱን ጀምሩት። ከጀመራችሁት በኋላ ምን ማድረግ እንዳለባችሁ ልንገራችሁ። አንደኛው መስራት የሌለባችሁ ስህተት ምንድነው? ያለ ወርክአውት ስፕሊት መስራት ማለት ነው። ብዙ ሰው ያለ ወርክአውት ስፕሊት ነው የሚሰራው። በቃ ገብቶ ያገኘውን እንቅስቃሴ ነው የሚሰራው። ይሄ ደግሞ ሲፈጠር አንዳንዴ የምትወዱትን ነገር ስለምታስቀድሙ የምትወዱት ጡንቻ አምባላንስ ሆኖ ያደርጋል ከሌላው የጡንቻ ክፍላችሁ ማለት ነው። ለምሳሌ አሁን ደረት እኔ ሞድ ከሆነ ደረት በረም እሰራለሁ። በቃ ደረት በሳምንት 3ቴም 2ቴም ልሰራ እችላለሁ። ግን ደረቴ ያድግና ከሌላው የጡንቻ ክፍሌ ጋር አይመጣጠንም። እጄ ወደኋላ ይቀራል። ከዛ በኋላ የሆነ ነገር ነው መስሎ ወይ ደግሞ እጅ ብቻ የሚሰሩ ሰዎች ደግሞ አሉ። እንደውም አጋጥሟችሁም ሊሆን ይችላል። እጅ ብቻ የሚሰሩ ሰዎች ደረታቸው የለም ትከሻቸው የለም፣ ግን እጃቸው ባይሴፕሳቸው አካባቢ በጣም እንትናል ፐፊነስ አለና በጣም ግዙፍ ናቸው። እነዛ ሲፈጠር ደግሞ እንዳልኳችሁ አምባላንስ ሊሆነ ጡንቻ ነው የሚኖራችሁ። እሱ ብቻ ሳይሆን ደግሞ ብዙ ሰዎች ደግሞ ወደኋላ የሚቀሩበት ምንድነው? ሌግ ማለት እግራችሁ ጋር ብዙ ሰው አይሰራም ጭራሹንም ሌግ አይሰራም። ከዛ በኋላ የላይኛው አፐር ቦዲያችሁ በጣም ዴቨሎፕድ ከሆነ በኋላ ሎወር ቦዲያችሁ ጋር ይመጣጠናል። ከዛ በኋላ ሎወር ቦዲያችሁን ደግሞ ከአፐር ቦዲያችሁ ጋር ለማመጣጠን ብዙ ጊዜ ይወስድባችኋል እና ይሄ ደግሞ ሲፈጠር በቃ ያልተመጣጠነ ሰውነት ይኖራችኋል። እኔ የምመክራችሁ ነገር ሌግ ሊያማችሁ ይችላል፣ ግን ወርክአውታችን ላይ ማስገባት አለባችሁ። ምንም አይነት ወርክአውት ሊሆን ይችላል ስፕሊቱ ማለት ነው ለእናንተ። ግን በሳምንት ሁለቴ በቃ አንዱን ጡንቻ ክፍል እንትን ማለት አለባችሁ። ፎከስ የሆነ ወርክአውት ሴሽን ሊኖረው ይገባል። በሳምንት 6ቴ ከሆነ የምትሰሩት ለባይሴፕሳችሁ በሳምንት ውስጥ 2ቴ ትሰራላችሁ። ሰኞና ሐሙስ ሊሆን ይችላል፣ ሰኞ ሮብ ምናምን ሊሆን ይችላል። ሁለቴ ለሁሉም ጡንቻ ክፍል ለማመዛዘን ሞክሩ ማለት ነው። ሌግ እንግዲህ በሳምንት 2ቴ ማድረግ የምትችሉ ከሆነ አሪፍ፣ ካልቻላችሁ ግን በሳምንት አንዴም ብታደርጉት በሳምንት 5ቴ እስከ 6ቴ እየገባችሁ ስፖርት ቤት መስራት ይኖርባችኋል። ሲሰሩ ደግሞ ሌላ ስህተት ደግሞ የሚሰሩት ምንድነው? የሚሰሩበትን ኪሎ አይጨምሩም ብዙ ሰዎች። አሁን ለምሳሌ እኔ በ10 ኪሎ ከሆነ ባይሴፕስ መስራት የምችለው ባይሴፕስ ከር 10 ኪሎ በላይ መስራት የምችል ማለት ከ10 ድግግሞች በላይ መስራት የምችል ከሆነ በዛ ኪሎን መጨመር አለብኝ። ገብቷቸዋል? ከ10 ሬፒቴሽን በላይ መስራት የምችል ከሆነ ኪሎውን ወደ 12 መጨመር ሊኖርብኝ ይችላል። ከዛ በኋላ 10ኛው ሬፕ ላይ የሚከብደኝ ከሆነ ወይ ደግሞ ከ6 እስከ 10 ባለው ሬፒቴሽን ሬንጅ ላይ ከብዶኝ ማቆም ከሆነ ያኛው ዳምፔል 12 ኪሎ ዳምፔል ነው ልሰራበት የሚገባው። ኪሎ ማጨምሩ ከሆነ ጡንቻችሁ ሞር ቴንሽን መስል ፋይበራችሁ ቴንሽን ስለማይኖረው ውስጡ ላይ ቴንሽኑ ብዙም ስለማይሆን አያድግም። ከዛ ቤዚክሊ ምንድነው ማድረግ ያለባችሁ? ጡንቻችሁን ሊያሸማቅቀው ወይ ደግሞ ሊያስቸግረው እና ሊሰባብረው ፋይበሮቹን ሊሰባብረው የሚችል የኪሎ መጠን ግዴታ ሁሌ እንትን ማለት አለባችሁ። ለምን ጡንቻ የምትገነቡት መስል ፋይበሮቻችሁን እንትን ካላችሁት በኋላ ዲስትሮይ ካደረጋችሁት በኋላ ጂም ቤት ውስጥ በምትሰሩባቸው ኤክሰርሳይሶች እቤት ገብታችሁ ኒውትሪሽን አግኝታችሁ እረፍት ሲያገኝ ነው ለቀጣዩ ወርክአውት ሴሽናችሁ ጠንክሮ ደግሞ ኪሎንም የጨመራችሁ ድጋሜ ዲስትሮይ ያደረጋችሁ እንትን የምትሉት። ለዛ ነው 48 ሰዓት እያረፋችሁ አሁን ባይሴፕስ ምትሰሩ ከሆነ 48 ሰዓት ታርፉና ነው ድጋሜ ሌላ የባይሴፕስ ሴሽን መስራት የምትችሉት። ለዛ እንደዛ እያላችሁ
ወርክአውት ስፕሊታችሁን አስተካክሉት እና ደግሞ ኪሎ መጨመር አለባችሁ ቴንሽኑን ለማብዛት ማለት ነው። ሶ ቤዚክሊ ኪሎ መጨመርና ፕሮግሬሲቭ ኦቨርሎድን እንዳትረሱ ማለት ነው እዚህ ጋር። ሶስተኛው ስህተት ደግሞ ሰዎች ያሙኛል ብሎ ማሰብ ነው። ብዙ ሰዎች ሶሻል ኤንግዛይቲ ያላቸው ጂም ቤት ውስጥ ማለት ነውና ሶሻል ኤንግዛይቲ ስላላቸው በቃ ውስጣቸው ላይ የሆነ እንትን ይፈጠራል። በቃ ይፈራሉ ሰዎች ጋር ለመግባባት ጂም እንኳን ሄደው በቃ በጣም ይፈራሉ እና ኤቭሪዋን ይፈራል። እኔ ስጀምር ፈራ ነበር እውነት ለመናገር ግን ቤዚክሊ በየቀኑ በሳምንት ቢያንስ 5 እንኳን ከገባችሁ በኋላ አንድ ሳምንት ከሰራችሁ በኋላ እየቀለላችሁ ይመጣል። ሶ ቤዚክሊ ፍራቸው አያስቁማችሁ። ሶሻል ኤንግዛይቲው ይሄዳል፣ የሚጠፋ ነገር ነው። ትላመዱታላችሁ፣ እቤታችሁም እየሆነ ይመጣል። እናንተ ብቻ ኮንሲስተንትሊ መግባት ጀምሩ። አራተኛው ስህተት የሚሰሩት ምንድነው? ኮንሲስተንትሊ አይሰሩም ነው። ኮንሲስተንትሊ መስራት ማለት አንዴ ጀምራሉ፣ አንዴ ያቆማሉ። 2 ሳምንት ሰርቶ 1 ሳምንት ያርፋሉ። እንደዛ ደግሞ አይደለም። ጡንቻ ላይ ለውጥ የምትፈልጉ ከሆነ ግዴታ ኮንሲስተንትሊ መስራት አለባችሁ። ለዛ ይሄ ሞመንተም ይባላል። በቃ ሞመንተም ማለት አንድ ነገር በድግግሞሽ ያደረጋችሁት ህይወታችሁ ላይ እንደ ምግብ እየሆነ ሲመጣ ሞመንተም ገነባችሁ ይባላል። ከዛ በኋላ አትቸገሩም ያንን ነገር ለማድረግ። ሶ ቤዚክሊ ሞመንተም መገንባት አለባችሁ ጂማችሁ ላይ ማለት ነው። ማቆም የለባችሁ፣ ጋፕ አትስጡ፣ ምንም ነገር አትስጡ። በቃ ቢበዛ ማረፍ ያለባችሁ በሳምንት 2 ወይ 3 ነው። ከዛ በላይ አትረፉ። ያው አንዳንዴ እንትን ምናምን ሊፈጠር ይችላል፣ ግን በቻላችሁት አጋጣሚ ጂም ውስጥ ለመግባት ሞክሩ። ሶ አራተኛው ስህተት ደግሞ ያው ይሄ ነው ማለት ነው። አሁን ደግሞ መስራት ማድረግ ያለባችሁን ነገሮች ጂም ቤት ውስጥ እንገራችሁ። ኒውትሪሽናችሁን በጣም ፎከስ አድርጋችሁ ተቆጣጠሩት። ኒውትሪሽን ከምታስቡት በላይ እዛ ጂም ሄዳችሁ ምሰሩት አለ፣ ግን ሰርታችሁ መስል ፋይበራችሁን ዲስትሮይ አድርጋችሁት የሚገባውን ኒውትሪየንት ማሰጡት ከሆነ አያርግ አትለወጡም ማለት ነው። ሶ ቤዚክሊ ግዴታ ምን ማድረግ አለባችሁ? ኒውትሪሽናችሁ መቆጣጠር አለባችሁ። በእናንተ ኪሎ ልክ ፕሮቲን ማግኘት አለባችሁ። እሱ ብቻ አይደለም ካሎሪያችሁ። አሁን እናንተ ውፍረት ለመጨመር ከሆነ ሐሳባችሁ ፕሮቲን መጠኑ ከፍተኛ የሆነ ምግቦችን ተመግባችሁ በእናንተ ኪሎ ልክ ካሎሪም ደግሞ ሰርፕላስ ውስጥ መሆን አለባችሁ። የምትበሉት የምታስገቡት የምግብ መጠን መጨመር አለበት። ቢያንስ 200 ካሎሪ ጨምራችሁ ነው ለውጥ መምጣት የምትጀምረው ወይ ደግሞ ኪሎ መጨመር የምትጀምሩት። ሶ ቤዚክሊ ይሄን ስህተት ራሱ አለው። ብዙ ሰዎች ያውቃል ምግብ ምን ያህል እንትን እንደሆነ። ኒውትሪሽን ግን ፎከስ አድርጋችሁ በጣም አላ ስራዬ ብላችሁ መቆጣጠር አለባችሁ። ያው ቤዚክሊ እንደዛ ካላረጋችሁ አትለወጡም ማለት አይደለም፣ ግን ኒውትሪሽን በጣም ኦፕቲማል የሆነ ወርክአውት እንዲኖራችሁ ፈልጉ ከሆነና በአጭር ጊዜ መለወጥ ፈልጉ ከሆነ ኒውትሪሽናችሁ በጣም ወሳኝ ነገር ነው። አሁን ያዘጋጀንላችሁ ካሎሪ ትራከር አለ። ካሎሪያችሁን እናንተ ኪሎአችሁን አስገብታችሁ ሃይታችሁን አስገብታችሁ ጎላችሁ እናንተ ጡንቻ መገንባት ነው ወይስ ውፍረት መቀነስ ነው የሚለውን አስገብታችሁ እሱን ካልኩሌት አድርጎ የሚያስፈልጋችሁን የካሎሪ መጠን ይነግራችኋል። ከዛ በኋላ ደግሞ ከዛ ካሎሪ በታች ወይ ደግሞ ከዛ ካሎሪ በላይ እንዳትበሉ ይቆጣጠራችኋል። የምትበሉትን ምግብ ትራክ ታደርጉበታላችሁ። ቁርስ ላይ እንቁላል አሁን 3 እንቁላል ምናምን ከበላችሁ 3 እንቁላል በልቻለሁ ብላችሁ ታስገባላችሁ። የሚቀራችሁን ኒውትሪሽናችሁን ለማሳካት የሚቀራችሁን እንትኖች ያስቀምጥላችኋል። ሶ ይህንን ዌብሳይት ለማግኘት www.mycalcula.com ብላችሁ አገኙታላችሁ። ሶ ይሄን ደግሞ በጣም ለውጣችሁ ላይ ትልቅ ኢምፓክት ይኖረዋል ማይካልኩላ መጠቀም ማለት ነው። ለምን ካሎሪያችሁን ትራክ ማድረግ የምትችሉ ከሆነ ኒውትሪሽናችሁን ትራክ ማድረግ የምትችሉ ከሆነ ለውጣችሁ በ5 እጥፍ ለማስተካከል ነው። ሌላው ደግሞ ማድረግ ያለባችሁ ነገር ምንድነው? እንቅልፍ ነው። እንቅልፍ ሪከቨሪ ወሳኙ ነገር ነው ማለት ትችላላችሁ። ሪከቨር ማታደርጉ ከሆነ ለውጥን በዛው ልክ። ሪከቨሪ ላይ ደግሞ በጣም እኔም ጭምር በጣም እንትን ነበር እዘናጋ ነበር። ሪከቨሪ ማለት አሁን እኔ 48 ሰዓት መጠበቅ አለብኝ ብያቸዋለሁ አይደለ? ባይሴፕስ ከሰራው በቂ እረፍት ካላገኘ ባይሴፕሴ እንቅልፍ ካልተኛው 7 እስከ 8 ሰዓት ኳሊቲ የሆነ እንቅልፍ በጊዜ ተኝቼ በጊዜ ካልተነሳውና ኳሊቲ የሆነ እንቅልፍ ካላገኘው ጡንቼ እንደውም ልከሳ ራሱ ይችላል። ለምን? ሪከቨሪ ኦን ፖይንት አይደለም፣ እየተጎዳው ነው መጣ። ቤዚክሊ ሪከቨሪያችሁ በጣም ወሳኝ ነገር ነው። ጡንቻ የምገነቡት ስተኙና እረፍት ስታደርጉ ነው እንጂ ስፖርት በምትሰሩበት ሰዓት አይደል። ለዛ ሪከቨሪያችሁን በጣም መቆጣጠር ይኖርባችኋል። ሪከቨሪና ምግብ ብዙ ሰዎች ችላ የሚላቸው ነገሮች ናቸው፣ ግን ቢልዲንግ ብሎክ ናቸው ጡንቻ ለመገንባት ማለት ነው። ለዛ እንቅልፋችሁን በጊዜ ተኙ፣ በጊዜ ተነሱ፣ ኳሊቲ የሆነ እንቅልፍ አግኙ። ከሚድናይት ፓስ አትለፉ።
እንቅልፍ በጣም ብዙ ነገር ላይ ወሳኝነት አለው። ሪከቨሪያችሁ፣ ሜንታል ክላሪቲ፣ ፎከሳችሁ ብዙ ነገር ላይ አለው እና ችላ አትበሉት። በጊዜ ተኙ፣ በጊዜ ተነሱ። ይህ ቪዲዮ እንደጠቀማችሁ እርግጠኛ ነኝ። አሁን ላይ አቋማችሁን እና መጥፎ ልማዶቻችሁን እንድታስተካክሉ የሚረዳችሁ ፕሮግራም አዘጋጅቼላችኋለሁ። ኢንትረስትድ ከሆናችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ። የወንድ ወንድነት ፕሮቶኮል ይባላል ዌብሳይታችን። እዛ ላይ ታገኙታላችሁ ፕሮግራሞቹን እና ስልጠናዎቹን። ይህ ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ።